ሰላም ጤና ይስጥልን። እንኳን ወደ ሀሴት ቻናል በሰላም መጣችሁ። በባለፈው ቪዲዮ ስለ ደም አይነቶችና በስንት እንደምንከፍላቸው ተነጋግረን ነበረ። ዛሬ በዓለም ላይ በጣም ከተለመዱት የደም አይነቶች አንዱ ስለሆነው ስለ ደም አይነት ኤ ፖዚቲቭ እና ይህ የደም አይነት ላላቸው ሰዎች ተስማሚ ስለሆኑ ምግቦች በዝርዝር እናወራለን። ብዙ ሰዎች ስለ ደም አይነታቸው ምን እንደሚያመለክትና ለአመጋገባቸው ምን ያህል ሚና ሊጫወት እንደሚችል ማወቅ ይፈልጋሉ። ኤ ፖዚቲቭ የደም አይነት የሚወሰነው በቀይ የደም ሴሎች ወይም ሬድ ብለድ ሴል ላይ በሚገኙ የፕሮቲን አይነቶች ወይም አንቲጂኖች ላይ ነው። በቀጣይም እነዚህ የደም አይነት ያላቸው ሰዎች በአብዛኛው ጊዜ ምግብ ሊስታቸው ውስጥ አስገብተው ሊመገቡት የሚገቡ ምግቦችንና እንዲሁም በፍጹም መመገብ የሌለባቸውን ምግቦች በዝርዝር እናያለን። የደም አይነትን መሰረት ባደረገው የአመጋገብ ሀሳብ ወይም ብለድ ታይፕ ዳይት መሰረት የኤ የደም አይነት ያላቸው ሰዎች የግብርና ዘመን መጀመሪያ ጋር የተያያዙ ሲሆኑ የቬጀቴሪያን ወይም የአትክልት ተኮር አመጋገብ የተስማማ የሰውነት ስርዓት አላቸው ይባላል። ምክንያቱም የኤ የደም አይነት ያላቸው ሰዎች የሆድ አሲድ ወይም ስቶማች አሲድ መጠናቸው በጣም ዝቅተኛ ስለሚሆን የእንስሳት ፕሮቲን፣ ስብን በተለይም ቀይ ስጋን ለመፈጨት ሊቸገሩ ይችላሉ። ዋናው የአመጋገብ መርህ በአብዛኛው የእንስሳት ተዋጽኦ የሆኑ ምግቦችን ቬጀቴሪያን ወይም ኦልሞስት ቬጀቴሪያን መመገብ ይመከራል። ምግቦቹ ኦርጋኒክና ትኩስ ወይም ፍሬሽ ቢሆኑ ይመረጣል። ይህ የደም አይነት ያላቸው ሰዎች በአብዛኛው ቢመገቡ ተብለው የሚመከሩ ምግቦች ውስጥ አትክልቶችን እናገኛለን። ከነዚህ ውስጥም ጎመን፣ ስፒናች፣ ብሮኮሊን፣ ካሮት፣ ሽንኩርት፣ ነጭ ሽንኩርት እንዲሁም ዱባ ናቸው። ጥራጥሬዎችን በምናይበት ሰዓት ባቄላ፣ ምስር፣ አተር፣ አኩሪ አተርና የተለያዩ የአኩሪ አተር ውጤቶችን መጠቀም ይቻላል። እንደ እህሎች ደግሞ ኦት ወይም አጃ፣ አመርቲን፣ ቡናማ ሩዝ፣ ስንዴ በአነስተኛ ወይም በተለያዩ መልኩ እያዘጋጁ መጠቀም ይቻላል። አሳዎችን ደግሞ ልክ እንደ ሰርዲን፣ ሳልመንን መጠቀም ይቻላል። ዘይቶችን ስናይ ደግሞ ለኤ የደም አይነት ያላቸው ሰዎች በአብዛኛው ጊዜ የወይራ ዘይት ወይም የበርታፍ ዘይትን መጠቀም ጥሩ ነው። ፍራፍሬዎችን በምናይበት ጊዜ ቤሪስ፣ ብሉቤሪ ወይም እንጆሪን፣ አናናስን፣ ወይን፣ ፖምን፣ አፕልን መጠቀም ይችላሉ። መጠጦችን ስናይ አረንጓዴ ሻይ ወይም ዝንጅብልን አዘውትረው ቢጠቀሙ ኤ የደም አይነት ያላቸው ሰዎች ጥሩ የሆነ የሰውነት አቀባበል እንዲኖራቸው ያደርጋል። አሁን ደግሞ ኤ የደም አይነት ያላቸው ሰዎች በፍጹም ምግባቸው ውስጥ ማስገባት የሌለባቸውን የምግብ አይነቶች እናያለን። በመጀመሪያ ላይ የምናገኘው ቀይ ስጋ ሲሆን የበሬ፣ የበግ፣ የአሳማ ስጋን በጣም ማስወገድ ወይም መቀነስ ይኖርባቸዋል። በሁለተኛ ላይ የምናገኘው ወተትና የወተት ተዋጽኦችን የላም ወተት፣ አይብ፣ ቂቤ፣ የአኩሪ አተር፣ የፍየል የተሰሩ የተለያዩ የወተት ተዋጽኦችን መጠቀም የለባቸውም። አትክልቶች ውስጥም ቲማቲም፣ ድንች፣ ጎመን፣ የእንቁላል ወይም የበርበሬ አይነቶችን መጠቀም የለባቸውም። ከጥራጥሬዎች ውስጥም የኩላሊት ባቄላ ወይም ኪድኒ ቢንስ የሚባሉትን የሊማ ባቄላ የሚባሉትን መጠቀም የለባቸውም። እንዲሁም ሌሎች ስኳር ያላቸው ምግቦችን እና የተዘጋጁ ፕሮሰስድ ፉድ የሚባሉትን ባይመገቡ ኤ የደም አይነት ያላቸው ሰዎች ይመከራል። የኤ የደም አይነት አመጋገብ በአብዛኛው በእጽዋት ላይ የተመሰረተ አትክልት፣ ጥራጥሬ እና የአሳ ላይ ያካተተ ጤናማ አመጋገብ ስርዓት ነው። የእናንተስ የደም አይነት ምንድን ነው? እንዲሁም የኤ የደም አይነት ያላችሁ ሰዎች የዚህን አይነት አመጋገብ ሞክራችሁ ታውቃላችሁ? ሀሳብ አስተያየታችሁን ከታች ባለው ኮሜንት ላይ ይጻፉልን። ቪዲዮውን ከወደዳችሁት ላይክ አድርጉ። ለሌሎችም እንዲደርስ ሼር ማድረግ አትርሱ። በተጨማሪ የተለያዩ መረጃዎችን ስለምናቀርብሎት ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው ቻው።